የቴዲ አፍሮ አዲሱን ኢትዮሪክ አልበም እጅግ በጣም ውዝግብ አስነሳም። አርቲስቷ በ50 ዓመቴ አርግዣለሁ ደግሞም ወልጃለሁ እያለችም ነው። ታዲያም ከዚህ ጋር የተገናኙ አዳዲስ ነገሮችን አስደምጣችኋለሁ። ቴዲ አፍሮ በሰሞኑ ሙዚቃውን ከመልቀቁ በፊት ኢትዮጵያውያን ላይ እጅግ በጣም ሽብርና ፍርሃት ያስገባባቸው ይመስላል። ሁኔታው ወደዚያ ያደላል። አርቲስቷ ደግሞ ሰሞኑን እጅግ በጣም እያወዛገበች ከከረመች በኋላም እኔ በ51ኛው ዓመቴ ወንድ ልጅ መውለድ ችያለሁ፣ አሁን ማየት ትችላላችሁ፣ ይህንን ደግሞ እንዴት እንዳደረግኩኝ የሕክምናውን ጥበብ በደንብ አድርጌ አስተምራችኋለሁ እያለች የራሷን ሐሳብ በደንብ አድርጋ እየገለጸች ትገኛለች። መቼም ኢትዮጵያውያን የማንሰማው ነገር የለም። ታዲያም ከነዚህ ጋር የተገናኙ አዳዲስ ነገሮችን አስደምጣችኋለሁ። ቻናሌን ሰብስክራይብ አድርጓት እያልኩ በትህትና እጠይቃችኋለሁ። ከሁሉ በላይ ሁሉን እያነጋገረ ያለው የቴዲ አፍሮ አዲሱ አልበም ኢትዮሪካ እንደሆነም ታውቃላችሁ። ታዲያ ይህንን ጉዳይ የመጨረሻ አንገብጋቢና ነገሩን ሳቢ ያደረገው አርቲስቶችን ጠቅላላ ከዛም ከዚህም የኢትዮጵያ ሕዝብንና መንግስትን ጨምሮ እያንጫጫ ያለው ጉዳይ ምን እንደሆነም ከኢትዮጵያ አልፎ አፍሪካውያንን ጠቅላላ ትኩረት እየሳበ ይገኛል። ታዲያም ነገሩን የመጨረሻ ከባድ የሚያደርገው አልበሙ ከመውጣቱ በፊት ስለ አልበሙ ቀደም ሲል የሚመጡ ትንበያዎች ናቸው። ግማሹ ፖለቲካ፣ ግማሹ ደግሞ የፍቅር፣ ግማሹ ደግሞ ሌላ ታሪክ እያሉ ስለ አልበሙ ቀድመው የራሳቸውን ትንበያ ያስቀምጣሉ። በይበልጥ ደግሞ በዚህ ጉዳይ የተደመጠ ያለው የኢትዮጵያ መንግስትን ብልጽግናንም ሊነካ ሊተችም ይችላል በሚል ሐሳብ በዚህን ሰዓት ስለ ኢትዮሪካ አስቀድመው የሚተነበዩ ትንቢቶች ነገሮችን እጅግ በጣም አወዛጋቢና እስኪወጣ ድረስ እስከ ነገ እንኳን መታገስ እስኪያቅታቸው ድረስ ሁኔታዎችን ይበልጡኑ ከባድም አጓጊም አድርጎታልም። ታዲያ ከዚህ ጋር በተገናኘም አንዳንድ አርቲስቶች እያንጸባረቁት ያለው ሐሳብና ከመንግስት ጋር ሰጣ ገባ ውስጥ የገቡ አንዳንድ አርቲስቶች እንዳሉም መረጃዎች እየወጡ ይገኛሉ። አርቲስት ሳሚዳንና ሙዚቀኛም አብነት አጎናፈርም ዝምታቸውን ሰብረው ለምን በምን አይነት መልኩ ሊሆን ይችላል አንድ ኢትዮጵያዊ አርቲስት ሚዲያ ላይ ሲወጣ ሙዚቃውን ሲለቅ ሊከለከልና ወይም ደግሞ በየትኛውም አይነት መልኩ ስነልቦናዊ ጫና ሊያደርስ የሚገባ ንግግር በሚዲያም ሆነ ከመንግስት አካላት ሊመነጭ አይገባም በሚል ሐሳባቸውን እያስቀመጡ ይገኛሉ። ይህ ጉዳይ እጅግ በጣም አጀብና ጉድ አሰኝቷል። ምክንያቱ ደግሞ ሳይወጣ ገና ደግሞ ሚዲያ ላይ ሳይለቀቅ ሳይደመጥ ህዝቡን ያሸበረ አልበም ሆኗል ኢትዮሪካም። ሁላችሁም እንደምታውቁት ከዚህ በፊት ቴዲ አፍሮ በሚለቃቸው ሙዚቃዎችና በተለይ ሙዚቃን በርከት አድርጎ በአልበም መልክ ሲገልጥ ከዚህ በፊት ከነበረው ከኢትዮጵያ መንግስትም ጋራ እሰጥ አገባ ውስጥ ገብቶ እንደነበርም እንዲያውም አንዴም ታስሮ እንደነበርም ሁላችሁም ታስታውሳላችሁ። ይህ ደግሞ በተደጋጋሚ ከሱ ጋራ አሁንም በሚመጣው አልበም በዚህ ጉዳይ ነገሮች በዘኔ መልኩ ይፈጠራሉ የሚል ቅድመ ስጋቶችና ቅድመ ግምቶች ነገሮችን ከሚታሰበው በላይ አወዛጋቢና ውስብስብ ያደረጉ ይገኛሉ። ታዲያ ለዚህም ነው ብዙዎች አልበም ያወጣሉ፣ ብዙዎችም ሙዚቃ ያስመርቃሉ። የቴዲ አፍሮን ለየት ያደረገው ምንድነው ብለው ሰዎች ይጠይቃሉ። ምክንያቱም ማንም አልበም እንደሚያወጣው ነው ቴዲ አፍሮ የሚያወጣው፣ ማንም እንደሚለቀው ነው የሚለቀው። ታዲያ በተለየ መልኩ የቴዲ ሊታይ አይገባም። እርሱም እንደ ኢትዮጵያዊ አንድ አርቲስት ነው። በዚህ ልክ በየሚዲያው እየወጣ በሱ ስም ገና ሙዚቃው ከመውጣቱ በፊት ማስፈራራትና የዛቻ ቃልን መናገር በፍጹም ተገቢ አይደለም ይላሉ አርቲስቶቹ። ምክንያቱ ደግሞ እንዲያውም ሙዚቃው ወጥቶ ተደማጭነት አግኝቶ በደንብ አድርጎ ገቢ ቢያስገኝ እንኳን የቴዲ አፍሮ ዓላማ ቢሳካ እንኳን ቴዲ አፍሮ ሙዚቃውን ከመለቀቁ በፊት አስቀድሞ የሚመጡ የስነልቦና ጫናዎች ይበልጡኑ የሚያሳስቡና የሚያስገርሙ ናቸው ብለው ይናገራሉ። ምክንያቱ ደግሞ አርቲስቱ በራሱ ብቃት ኢትዮጵያን እያገለገለ ቆይቷል። ኢትዮጵያ በደረሰችበት በእያንዳንዱ ሁኔታዎች ውስጥ የራሱን የጥበብ አሻራ ሲያሳርፍ ከርሟል። እንዲያውም አሁን ደርሶ ሲያመጣ ደግሞ መልካም ነው፣ በርታ፣ ጎብዝ ሊባል ይገባል እንጂ በዚህ አይነት ሁኔታ ሊያስወቅሱትና ሊያሳዝኑት በሚችል መልኩ ስሙን በየሚዲያው ማብጠልጠል በፍጹም ተገቢነት የሌለው ነው ይላሉ አርቲስቶቹም። ታዲያ ከዚህ ጋር በተገናኘም ብዙ ነገሮች እየተነሱ ይገኛሉ። መንግስትም በኮሚኒኬሽን ሚኒስትሩ አማካኝነት የራሱን ሐሳብ ያቀረበ ሲሆን በፍጹም ከዚህ ጋር በተገናኘም እኛ የራሳችንን ሐሳብ አስቀምጠን ወይም እርሱ ሚዲያ ላይ ወጥቶ የራሱን ሐሳብ እንዳያንጸባርቅና የማፈን ስራ የመስራት ፍላጎትም የለንም፣ ብዙ ስራዎች አሉብን ሲሉ በሚያብጠለጥል መልኩ በኮሚኒኬሽን ኃላፊዋ በኩል ሐሳቡን ብልጽግና
ፓርቲ እንዳስቀመጠ ትላንት ሁላችሁም የሰማችሁት ጉዳይ ነው። ታዲያም ይህ አይደለም የሚፈለገውም ደግሞ ይሄኛው አይደለም። የኛ ሐሳብ የቴዲ ስነልቦና ለምን ይጎዳል? ኢትዮጵያን የሚጠቅምና አንዳንድ መልካም ነገሮችን በሚያደርግበት ወቅት ብዙዎች ይሸለማሉ፣ ብዙዎች መልካም ስም ይሰጣቸዋል፣ ብዙዎች በየሚዲያው በመልካም ስማቸው ይነሳል። በቴዲ ጊዜ ይህ ሁሉ ጊዜ በእንዲህ አይነት መልኩ መቀጠሉ መንግስት ሲለወጥም የማይለወጥ መሆኑ ደግሞ እጅጉን አሳዛኝ ነው እያሉም ሐሳባቸውን እያስቀመጡ ይገኛሉ። ታዲያ ብዙዎቹ እንደሚሰጉት ምናልባት ይህ ጉዳይ ከፖለቲካ ጋር ወይም ደግሞ ከሚታዩ አንዳንድ ነባራዊ ሁኔታዎች ጋር ይገናኝ ይሁን ነገ ከ8 ሰዓት በኋላ ነገሮች ሁሉ በይፋ የሚገለጡ ይሆናሉ። ይህ በእንዲህ እንዳለ ደግሞ ሰሞኑን የኢትዮጵያውያንን ጆሮ ጭር ያደረገው ደግሞ የገነት ንጋቱ አዲስ ጉዳይ ነው። አርቲስት ገነት ንጋቱ ሰሞኑን በተለያዩ ጉዳዮች በሚዲያ ሰዎችን ስታንጫጫ ከከረመች በኋላ ደግሞ አሁን ላይ በ51 ዓመቴ ልጅ መውለድ ችያለሁ ምን ታመጣላችሁ እያለችም ትገኛለችም። ታዲያ ይህች አርቲስት ገነት ንጋቱ በዘመናዊ የቴክኖሎጂ የታገዘ ሕክምናን በመከታተል አሁን በዚህ እድሜ ልጅ መውለድ ችያለሁ ለዚህም ደግሞ እጅግ በጣም ደስ ይለኛል እያለች ሐሳቧን እያስቀመጠችም ትገኛለችም። ይህም ደግሞ ብዙ ኢትዮጵያውያንን ጆሮ ጭር ያደረገና ሊሆን የማይገባ ነው በምን አይነት መልኩ የሚል አንዳንዱ ደግሞ ከባህልና ከወግ ያፈነገጠ ተግባር ነው ብለው እያሉ ብዙዎቹ እያወገዟት ይገኛሉ። ትዝ ይላችኋል በሰሞኑ በሚዲያ ላይ ቀርባም አንድ እንግዳ በመጋበዝ ከኢትዮጵያ ፕሮቴስታንት ቤተክርስቲያን ጋር በተገናኘ መልኩ ነገሮችን በሚያወዛግብ አይነት ንግግር ሁኔታዎችን በጣም በሚያበላሽ አይነት ሁኔታ ኢንተርቪው አድርጋ ነገሮችን አበላሽታ እንደነበርና በዚህ ምክንያት ብዙ ሰዎች በተቃውሞ እርሷን እንደነኳት ታውቃላችሁ። ታዲያ ይህም አልበቃ ብለዋት ሁሉ ጊዜ አዲስ ነገር ማድረግና ኢትዮጵያን ሕዝብን ማወዛገብ ማትሰለቸው ገነት ንጋቱ ዛሬም አዲስ ነገር ይዛ ብቅ ብላለችም። ቴክኖሎጂው በጣም አድጓል። የሕክምና ጥበብ ረቂቅነቱ በጣም ሰፊ ነው። አትሞኙ፣ እኔ በ91 ዓመቴ ወንድ ልጅ ታቀፍ ያለው እናንተም መታቀፍ ትችላላችሁ እያለች አሁንም በሚዲያ ብቅ ብላለችም። ታዲያ ይህንን የተቀበሉ ሰዎች ግማሹ እየደነገጠ ግማሹ ደግሞ ምንድነው የምንሰማው ጆሮ ጭው የሚያስብል ነው እያለም አንዳንዱ ደግሞ የተለያዩ ነገሮችን በመናገር በዚህን ሰዓት የሷን ሐሳብ በተለያዩ ተቃራኒ ጎሳዎች ቆመው እየሞገቱም እያደመጧትም ይገኛሉ። ታዲያ የኔ ቻናል ቤተሰቦች እናንተ ከዚህ ጋር የተገናኘ ምን እንደሚሰማችሁ ሐሳባችሁን በኮሜንት ሴክሽን ላይ ማድመጥ ፈልጋለሁኝ። ታዲያ ከዚህ ጋር በተገናኘም ይህንን ጉዳይ ያደረኩት የሕክምናን ጥበብንና የሕክምናን ዕውቀት ችሎታውን ተጠቅሜ ነው። በዚህን ሰዓት ይህን ማድረግ በመቻሌ እጅግ በጣም ኩራት ይሰማኛል። ወንድ ልጅም ታቀፍ ያለው እያለች በኩራት መናገሯንም አላቆመችም። ገነት ንጋቱም በዚህን ሰዓት ከዚህ በፊት በነበራት የቀድሞ ትዳሯ ከባለቤቷ ጋር በመለያየት ቀድሞ በጣም በብዙ አይነት ሁኔታ እርስ በርስ ታርቀው አሁን ኑሮ አንድ ላይ መጀመራቸውን የቅርብ ጊዜ ትዝታችን እንደሆነ ሁላችሁም ታውቃላችሁ። ገነት ንጋቱ በትዳር ቆይታዋ ብዙ ቆንጆና ወንዳ ወንድ ልጆች እንዲሁም ደግሞ ቆንጆ ሴት ልጆችን ወልዳም በትዳሯም በጥሩ ሁኔታ ላይ የነበረች መሀል ላይ በመለያየት የተወሰነ ጊዜያትን እንደቆዩ ሁላችንም የምናውቀው ጉዳይ ነው። ታዲያም በተለያዩበትም ወቅት ሲንግል መሆን ቆንጆ ነው እያለች ሲንግል ማምነትን እያበረታታች ኢትዮጵያ ውስጥ ቆይታ በዚህም ጉዳይ ተቃውሞ ገጥሟት እንደነበረ ሁላችንም እናውቃለንም። ታዲያም አሁን ላይ ደግሞ ያንን ህይወት ደግሞ ትታ ሲንግል መሆን መጥፎ ነው ከባለቤቴ ጋር ብኖር የተሻለ ነው ብላ ከባሏ ጋር ተመልሳ አንድ ላይ ኑሮ ከጀመሩ ሰነባብተዋል። አሁን ታዲያም ወደ ትዳር ባለቤቷ ከእርሷ ጋር ለመኖር ከመመለሱ ከጥቂት ጊዜያት በፊት ፕሮሰስ ጀምሬ ነበረ ብሎ ያለችውን የህፃን ልጅ መውሰድና ከሕክምና ጋር በተገናኘም ልጅን የማግኘትን ስራ በዚህን ሰዓት ሰርቻለሁ፣ አሁን ልጅ ወልጃለሁ፣ ልጄ ደግሞ ወንድ ነው እያለችም በሚያወዛግብ መልኩ ለባለትዳሯ ለባለቤቷም በጣም በሚከብድ ሁኔታ ሐሳቧን እያስቀመጠች ትገኛለች። ታውቃላችሁ ይህ ጉዳይ በአውሮፓውያን፣ በአሜሪካውያን፣ በህንዳውያን የተለመደ ነው። እድሜ ከገፋ በኋላ ልጅን መውለድ የዘር ፍሬን ከወንድ በመውሰድና አንዳንድ ቴክኖሎጂካል ነገሮችን በማጣመር ሰውን መፍጠር የሚባሉ ጉዳዮች በምዕራባውያን ዘንድ የተለመዱ ናቸው። ወንድ ይፈጥራሉ፣ ሴትም ይፈጥራሉ። ምናልባት በዚህ አይነት መልኩ የሚመጣው ሴት ወይም ወንድ የራሱ የሆነ ችግርና የራሱ የሆነ ማይሆን ነገሮች ቢገጥሙትም በዚህም ግን ቴክኖሎጂው በጣም የተራቀቀ ስለሆነ ከዚሁ ጋር ተያይዞ ሴቶችንም ወንዶችንም እየፈጠሩ ይገኛሉ። ታዲያ ይህንን የምዕራባውያንን ባህል ወደ ሀገራችን አመጣች በሚል ሐሳብ ገነት ንጋቱ ላይ ከፍተኛ የሆነ ትችት እየቀረበም እየመጣባትም ውርጅብኙ እየበዛባት ይገኛል። ኢትዮጵያውያንን ለምን ክፉ ነገር ታስለምጃለሽ? በእድሜሽ ተከብረሽ ለምን
ለምን አትኖሪም? ብዙ ልጆችን ወልደሽ የለ ወይ? በዚህን ሰዓት እንዲህ መሆን የምዕራባውያንን ባህል ወደ ኢትዮጵያ ማስገባት አርፎ አለመቀመጥ ምን የሚሉት ነው የሚለው የብዙ ሰዎች ወገን ክርክርና ደግሞ ትችት ሀሳብ ሆኖ በዚህን ሰዓት በሚዲያ ላይ እየተንሰራፋ ያለው ጉዳይ ነው። ታዲያ ይህን ጉዳይ በዚህ አይነት መልኩ ነገሮች በዚህ አይነት መልኩ መቀጠላቸውን እኔ ፈልጌው ነው፣ ማንም ደግሞ በእኔ ህይወት ምንም አያገባውም እያለች ትገኛለች። ታዲያ ከዚህ ጋር የተገናኘ ምን ትላላችሁ? ሐሳባችሁን በኮሜንት ሴክሽን ላይ እንድታስቀምጡ በታላቅ ትህትና ጠይቃችኋለሁ። መልካም ጊዜ ይሁንላችሁ።